ሄይ ጋይስ እንዴት ናችሁልኝ? ሰላም እንደሆናችሁ አስባለሁ። ስፔን ዋይል ትንሽ ኮንሲስተንት ለመሆን እየሞከርኩ ነው። አዲስ ማይክ ገዝቻለሁ። ራሱ ውድ ነበር ግን ወርዝት ይሆናል። ለምን እንደዚህ ኬብል ማይክ ይዤ ወይ ደግሞ በስልኬ ኦዲዮ እየቀረጽኩ ራቅ ብዬ መቅረጽ ወዳለው እና እድሉን ስላላገኘው ነው። ኤኒዌይ አዲስ አይነት ኮንተንት መስራት ፈልጋለሁ ብያችኋለሁ። እንደዚህ ቀስ ያለ ስቶሪ ቴሊንግ ያለበት ምናምን እና ብዙ ጊዜ ስለ ላይፍ ያልነግራችሁም ለምሳሌ ኢስታንቡል እንደወጣው ትምህርት እንዳቋረጥኩ ብዙ ሰው ያውቃል። ግን ለምን እንዳቋረጥኩ ግን ብዙ ሰዎች አያውቁም። እሱን ስቶሪ ታይም እናውራው። ታሪኩ የሚጀምረው ወደ ኢስታንቡል ሲሄድ ነው። የዛሬ 4 ዓመት እድሉን አግኝቼ ወደ ኢስታንቡል የመሄድ እድል ነበረኝ እና አት ዛት ታይም አይ ቱክ ኦን ዘ ኦፖርቹኒቲ ኤንድ አይ ስታርትድ ስኩል። በጊዜው በተርክሽኛ መማር እንዳለብኝ ያውቅ ነበር። በተርክሽኛ ተማርኩ ቢካዝ ኤስኤቲ ነበረኝ። ግን እነሱ ደግሞ ቶፍል ብቻ ነው የምንቀበለው ከኤስኤቲ ውጪ። ቆይ አንዴ ዶንት ካሜራዬ ያስቸገረ ነው፣ ትዊክ እያደረገ ነው። እና ኤኒዌይ ዶንት ዲስተርብ ከየት መጣ ደግሞ ዶንት ዲስተርብ ስለ ካሜራ እያወራሁ ነበር። እና በጊዜው ኤስኤቲ አንቀበልም አሉኝ እና እኔ ሆዬ ኢንተርቪው ስንሄድ ትዝ ይለኛል። እንደው በጣም ቪቪድ የሆነ ሜሞሪ ነበረኝ። ልክ ሲሄድ ቦሌ ነበር። ያው የአዲስ አበባ ልጅ ያው ቦሌ ብዙ አይውልም። እኔ ቦሌ አልነበርኩም፣ ሙሉ ላፍቶ ልጅ ስለነበርኩ ብዙ ወደ ቦሌ ሄጄ አላውቅም። ሄድ ነበር ግን እንደዛ የሆነ ጠዋት ስትሄዱ ምናምን ያለው ቫይብ ያኔ ደግሞ አሁን ነው አዲስ አበባ ማራት እንጂ ያኔ በጣም አታምርም ነበር። ስለዛ ቦሌ ብጋ ብቻ ስትደርሱ ነው የሆነ ደህና ቦታ እንዳላችሁ የሚሰማችሁ። እና ኤምባሲው አካባቢ ስንሄድ ትዝ ይለኛል ለፈተና ስዘጋጅ ምናምን ማለት ነው። እና ሲሄድ በጣም ትልቅ ዊሽ ነበረኝ በተሳካኝ ነገር ቢካዝ ከልጅነቴ ጀምሮ ውጭ ሄጄ መማር ፈልጋለሁ። ከልጅነቴ ጀምሮ ላይክ ህይወቴን ማስተካከል ወይ ደግሞ የሆነ እንትን ውጭ ባደርግ ምናምን የምለዋቸው ነገሮች ነበሩ። ግን እድሉ ይኖረኝ ይሆን ብዬ አላሰብኩም። ቢካዝ ዩኤስ ሞክሬ ነበር ብዙ ጊዜ አልተሳካልኝም በጊዜው ማለት ነው። እና ሄድኩ ኢንተርቪው ስጨርስ እንትን አለኝ በተርክሽኛ ለመማር ዝግጁ ነው አለኝ። እና ይሄማ በቃ ሆፕ አለው ምናምን ብዬ አዎ የስ አልኩት። እና ባልታሰበው ሁኔታ ከሆነ ከአንድ ነው ከሁለት ወር በኋላ ሪስፖንስ ሰጡኝ። ኢሜይል አክሴፕትድ እንደሆን። ከዛ በኋላ እንሶ ያደረገው ነገር በጣም ኬዋስ ነበር። በቃ በሁለት ወር ሁሉም ነገር ለመጨረስ የሚሞላው ዶኪመንት ብዛት ወይኔ በስማም ስንት ዶኪመንት እንደሞላው ማለት ነው። በቃ ስሯሯጥ ነበር ሙላው ባይዜ በቃ ኢትዮጵያ ውስጥ ደግሞ ዶኪመንት ለማስፈጸም ስትሞክሩ ነው ኮራፕሽን እና ሁሉም ነገሩ የሚታወቃችሁ ያኔ ነውና በጣም ብዙ አድካሚ የሆነ ነገር አድርገን ዶኪመንታችንን ጨረስን እና ጉዞ ወደ ቱርክ ጀመርኩ ማለት ነው። የዛሬ 4 ዓመት ነው። እና ኢስታንቡል ስመጣት ያለኝ ኢሞሽን ትዝ ይለኛል። ጀስት ኤክሳይትድ ናቸው። አዲስ ከተማ ነው። ኢስታንቡል በጣም የሚያምር ከተማ ነው። በጣም ግዙፍ ከተማ ነው። ኤቭሪዋን እንግሊዝኛ አይችልም፣ ተርክሽኛ ነው የሚያወራው እና በጣም ኦቨርዌልምም እንትንም ነበረው። እና ብዙዎች ደግሞ የሚጠብቁት የሆነ ቡርስላሪን ልክ ሲቀበላችሁ በተለይ ኢስታንቡል ላይ በቃ አክቲቭሊ እንትን የሚያደርጓቸው ይመስላችሁ። ግን እኛ መጀመሪያ ከጣሉን በኋላ ማንም ትዝም አላልናቸውም። በቃ ትዝ አላልናቸውም፣ እዛው ተውን ማለት ነው። እና ዶርማችን ስንሄድ 3 ሰዓት ምናምን ርቀት ላይ ነበር ዶርማችን። ሄድን አፍተር አ ዴይ ኦር ቱ እዛው የዞርን ቀስ እያለን ጓደኞቼ ጋር ሆነን መመዝገብ ጀመርና ዝግጁ ጀመርን ማለት ነው። ዘን እዚህ ጋር ነው ኢኒሺያሊ ዲፊከልቲውን የገጠመኝ። ቋንቋ ትምህርት ስማር ብዙ ኢንጆይ ያደረጉት ፕሮሰስ አልነበረም። በጊዜው ኢንጆይ ያላደረኩት የሚያልኩበት ምክንያት ከባድ ሆኖ አልነበረም እውነት ለመናገር። እርግጥ እኔ ለራሴ ማስቀምጣቸው ኤክስፔክቴሽኖች ከፍ ያሉ ስለሆኑ ብዙ ጊዜ ባልፍ እንኳን በጥሩ ውጤት ካላለፍ በጣም የሚከፋኝ እና ብዙ ጥሩ ውጤት እያመጣሁ አልነበረም። መጀመሪያ አካባቢ ስትራግል እያደረኩ ነበር። ካዛክ የሚችሉ ሰዎች በጣም ይበልጡን ነበር እና በቃ ተጫወቱብን። አፍተርወርድስ ግን እያልኩ እያለፍኩ መጣው። ግን ኦቨርኦል ግን በቃ አይሶሌሽኑ በጣም ይሰማኝ ነበር። ካልቸራሊ ትንሽ ኦቨርዌልሚንግ የሆነ ኤሌመንት አለው። ኢስታንቡል በጣም ትልቅ ከተማ ነው እና 2 ሰዓት ትሄዳላችሁ። 2 ሰዓት ስፔንድ ውጭ አርጋችሁ ስትመጡ አንድ ቦታ ለመሄድ 2 ሰዓት ስትመለሱ 2 ሰዓት ከዛ 4 ሰዓት ምናምን ባስ ውስጥ የምትውሉት እና በቃ ላይፋችሁ የሆነ የባስ ህይወት ይመስላልና አይሶሌትድ የመሆን ባህሪ ይፈጥራል። እና አይ ሪሜምበር በቃ ላይክ ሌሊት ተነስተን 11 ሰዓት ባስ ይዘን ትምህርት ቤት 2 ሰዓት ከ2 እስከ 7 ሰዓት ክላስ አለን። ድክም ይለኛል ባይ ዛት ፖይንት 7 ሰዓት በኋላ የሆነ ለማጥናት ሞክራለሁ። 12 ሰዓት ምናምን ይሆናል። ጂም ሄዳለሁ። ጂም ሄጄ ስመለስ 2 ሰዓት የሆነ ከጓደኞቼ ጋር ምናምን አውርተን ምናምን 4 ሰዓት ላይ ባስ እንይዛለን ወደ ዶርማችን ወደ 30 ኪሎ ሜትር ርቀት ለመሄድ ማለት ነው። እና ከሄድን በኋላ ማታ 5 ሰዓት ወይ 6 ሰዓት ደርሳለሁ። ይደክመኛል።
7 ሰዓት ላይ ተኛለሁ። ይሄን ሩቲን በቃ ቤዚክሊ ሪፒት ማድረግ ጀመርን ማለት ነው። 7 ሰዓት እየተኛሁ 11 ሰዓት መነሳት እና በጣም ድካም ተሰማኝ። አይ ዲድንት ላይክ ኢት በቃ ላይክ አይ ሪሊ ዲድንት ላይክ ኢት። ከዛ በኋላ ነው ግን እሱ አለፈ። ፈርስት ይር ገባን። ፈርስት ይር በጣም ኢንትረስቲንግ የሆነ ነገር ነው። ቢካዝ በጣም ዲፊከልቲ መጀመሪያ ኢኒሺያሊ የሚገጥማቸው ዲፊከልቲ ያስደነግጣል። ቢካዝ አንዳንድ ክላስ አይገባችሁም፣ ቁጭ ትላላችሁ፣ ፈተና ላይ የምትሰሯቸው ስህተቶች በጣም ፍርስትሬቲንግ ናቸው፣ ግን ትለምዱታላችሁ። ግን ወደ እንትኑ ጋር ላምጣችሁና ለምን ወጣው የሚለው ነው። እኔ የምማርበት ፊልድ ኮምፒውተር ኢንጂነሪንግ ይባላል እና ማርማራ የሚባል ዩኒቨርሲቲ ነው የተማርኩት እና የኔ ዲፓርትመንት ላይ ከየቴቤ 3 ሆነን የገባ ነው። 5 ሆነን የገባ ነው እና 2 ጓደኞቼ ድሮፕ አውት አድርገዋል ባይ ፈርስት ይር መጨረሻ። ሁለቱም የቴቤ ተማሪዎች ናቸው እና ከባድ ነበረ። በቃ ጀኑሊ ከባድ ነበረ። ከባድ የሆነው ደግሞ ትምህርቱ አይደለም ባይገርማችሁ። እሺስ በጣም አዲስ አበባ ውስጥ ከይሲ የምትሉት አስተማሪ አለ አይደል? እዛ ኖርማል ነው እሱ ስታተስ ኮ ነው። ላይክ እኔ ማረሰው አንድ ፈተና ኬሚስትሪ ተፈትኜ ወጥቼ መጀመሪያ አካባቢ 90 ከመቶ አመጣለሁ ምናምን ብዬ ነው የገመትኩት። አንድ ትንሽ ጠን የሰራሁት ምናምን ብዬ ማለት ነው። ውጤቱ ይመጣል ከ50 ላይ መሰለኝ ውጤቱ። እሱን ገምቱ ከ50 ሲመስላችሁ ውጤት ማለት ነው። እና ሄጂ ሳዋራው አንድ ለምሳሌ ከ40 ዜሮ የሰጠኝ ጥያቄ ነበርና ስቴፑን እንዲወርድ ወርዶ መልሱ 140 ሞል ፐ ምናምን ነበር። እኔ 140 አልኩና ለ2 ሞል ካልኩሌት አድርጌው በ2 አባዛውትና ከስሩ ጻፍኩ። እሱ ጋር አክብቦ ዜሮ ነው የሰጠኝ። እና እንደዛ አይነት ትምህርት ቤት ነበር። በጣም አግሬሲቭሊ ግሬድ ያደርጋሉ። በጣም ግሬዳችሁን ይጎዱታል። the culture was toxic። ሰዎች ፈተና የሚደባበቁበት ካልቸር ነው። ማንንም ሰው አታውቁም። አይሶሌትድ ናችሁ። ኋላ መቀመጥ ጀመርኩ። በጣም ከልቤ ጠላሁት እውነት ለመናገር። ኋላ ነው የምቀመጠው፣ አርፍጄ ነው ክላስ የምመጣው። ሰርቫይቫል ስቴት ውስጥ ገባሁ በቃ። እና ከሰው ጋር ልግባባም ኋላ እቀመጣለሁ። ቢካዝ ቋንቋውን የሆነ ሰው ልታወሩ ትችላላችሁ፣ ግን ካልቸራሊ እናንተን አሲሚሌት ለማድረግ የሆነ ኮመን ላንጉጅ ያስፈልጋቸዋል። እኔ ማያቸውን ፊልሞች ማያዩ ከሆነ ለመግባባት ይከብደናል። ና በባህሪም ደግሞ የሆነ ፑል የምደረገው ወደ ዲፐር ኮንቨርሴሽን ወደ ሚሳብ አይነት ሰው ጋር ነው። እና እነዚህ ሰዎች እንደዛ አልነበሩም። ሶ ብዙ ኮኔክት ማድረግ አልቻልኩም ሰራውንዲንግ ጋር ማለት ነው። ኦቨርኦል ዲስ ሌድ ቱ ቤዚክሊ ፍርስትሬሽን፣ ብዙ እንትን አይሶሌሽን የመሳሰሉትን ነገሮች። ይህን ሁሉ ሰራ ግን ያው እማራለሁ፣ ሰርቫይቭ አደርጋለሁ፣ አጠናለሁ ምናምን፣ ግን እንትን አልነበረም። በዚህ መሀል ነው ሚነርቫ የመጣው አፕላይ ያደረኩት እና ሚነርቫ ደግሞ አንድ አፕሩቭድ ከሆነ በኋላ እንደገና ደግሞ ፍርስትሬሽኑ ጨመረ። ቢካዝ ናው ቪዛ እስከማገኝ ድረስ ሰከንድ ይር ቤዚክሊ በሁለት ዓለም ውስጥ የምኖረው ኢዘር ተማሪ ነኝ ኢዘር እንትን ነኝ። እና እዚህ ተማሪ ነኝ ካልተሳካ፣ ከተሳካ ግን እዚህ ደግሞ የማረው ነገር ምንም ጥቅም የለውም። ሶ ይሄ ዓለም ውስጥ ስኖር ደግሞ ጭራሽ በጣም እየጠላሁት መጣው ቦታውን ማለት ነው። እና ኢስታንቡል ጋር በጣም ላቭ ኤንድ ሄት ሪሌሽንሺፕ ነው ያለኝ። በውበት ደረጃ የሚያምር ከተማ ነው። በእንትን ደረጃ በጣም መወድለት እንትን አለው። ግን በዛው መጠን ደግሞ በጣም ዲስቴብላይዝ ካረገኝ ከተሞች መካከል ነው። በጣም ዲስቴብላይዝ ላይክ ኮምፕሊትሊ ራሴ እንዳጣዋ ያረገኝ ቦታ ነው። እና በጣም ኦቨርዌልሚንግ ነበረ። ከዩቲዩብ ላይ ጠፋው። ጀስት ኮምፕሊትሊ ኦቨርዌልሚንግ ከምለው ኤክስፒሪየንስ መካከል ነው። እና እሱን ኮንሲደር ማድረግ ያለበት ነገር ይመስለኛል። እርግጥ በኦፖርቹኒቲ ደረጃ ከተመረቃችሁ በኋላ ያለውን ነገር አላውቅም፣ ግን ከባድ ነበረ። ቀላል በሚለው ደረጃ አይደለም። አንድ ተማሪዎች ቀሏቸው የሚማሩ ነበሩ፣ ግን ለኔ ግን ቀላል አልነበረም። ስፔሻሊ ደግሞ በቃ ላይክ እኔ ማንነቴንም ላይክ ሁ አያምን ከእንትኔ ጋር አገናኘዋለን ከፐርፎርማንስ ጋር እና የመጥፎ ባህሪ ነው። ግን እንደዛ ስላረግ ነገሮች መሳካት ሲያቆሙ በጣም ነው እንትን የሆንኩት። በቃ ላይክ ፎሎ ፓርት ማድረግ የጀመርኩት። እንዲህ ካልሆንኩ እኔ ማን ነኝ፣ እንትን ካልሆንኩ እኔ ማን ነኝ የሚል ነገር ውስጥ ገባላችሁ ማለት ነውና በጣም ታፍ ከምላቸው ኤክስፒሪየንሶች መካከል ነበረ እና was very difficult። ሶ ከዛ ደግሞ ቪዛ ሳይሳካ ሲቀር በጣም ፍርስትሬቲንግ ነበረ። ዩኤስ ቪዛ አልተሳካልኝም ነበር፣ መሀል ላይ ሪጀክትድ ሆኜ ነበር እና ብዙ ፍርስትሬቲንግ ቦታዎች ነበሩ። እንደውም ሚነርቫ የሚሳካም አልመሰለኝም ነበር። ግን ከዛ በኋላ አስዩ ያበት አሁን ሳን ፍራንሲስኮ ሆኜ እየተማርኩ ነው ያለሁት። ድሪሜ ያው ይቀያየራል በየመጣው ቁጥር። ድሮ ተምሬ በቃ አቀጠራለሁ አልነበር። አሁን ግን ውስጥ ያለው ነገር የሆነ ነገር ብሰራ እላለሁ። በቃ ውስጥ ያለው እንደዛ ነው። የሆነ ብራግ ለማድረግ ምናምን ነገር ሳይሆን የሆነ ነገር ለምን ላይክ እኔ አንድ ስታርትአፕ ፋውንደር ካለው ተማሪ ከሰራ ሰው ምንድነው የሚያንሰኝ የሚለውን ነገር ራሴን እንድጠይቅ እያደረገኝ ነው ይሄ ቦታ። ቢካዝ በጣም ብዙ ሰክሰስፉል እንደዛ አይነት ሰዎች ላይ የሚገጥሟችሁ እኔ ምንድነው የሚጎለኝ ትላላችሁ። እኔ ምን አላረኩ?
እና that's particularly one of the beauty of like surrounding ራሳችሁን የሆኑ በስኪል በሆኑ ሰዎች ሰራውንድ ማድረግ አይደል because አራዳ ተወልደ አራዳ አድገ አራዳ ስትሞት አራዳ ስል እንደ መጥፎ እንትን አይደለም አራዳ ሰፈር እንደ ኤግዛምፕል ነው እና አካባቢ ያለው ልጅ በቃ ወይ ስለ እንትን የሚያወራ ከሆነ ከዛ ከፍ አትልም at best ጥሩ ቅጥር ነው ትልቁ ነገር የሚሆነው እኔም እንደዛ ነው ኢሜጅ እና ግን እንደዚህ አይነት ኢንቫይሮንመንት ውስጥ ስትሆኑ ሰው ማለት ነው እናንተ ድሪም ጃብ የምትሉት ነገር አለ ጉግል መስራት ወር ምናምን እንዴት ከሱ ወጥቼ ካምፓኒ ሊስራ ይላችኋል እና ፍረስትሬትድ ሆኖ ሳዩት ዲ like a level አለው like there's levels to this game and it's been a very interesting journey and I'm very thankful and I want to do these type of long videos ብዙ ሰዎች እንደማዩት አውቃለሁ ይሄን ቪዲዮ ዩቲዩብ ላይ ያለኝ ኢንትረስት እየተቀየረ ነው እንደ ማርኬቲንግ ቱል እንደ ብራንድ እንትን ሳይሆን እንደ ስቶሪ ቴሊንግ this is my story ከተሳካ you can go back እና እነዚህ ቪዲዮዎች ማየት ትጀምራላችሁ ወደ በኋላ ሶ ህይወቴ ከተሳካ ይሄን ሞመንት ማርክ አድርጉትና ኮሜንት አድርጉልኝ የዛሬ 5-10 አመት ወይ 20 አመት you can go back to this moment እና ሪፍሌክት እንትና ዳይሪ ልጻፍ እንደሚል ነው ቪዲዮ ዳይሪ አድርጌ ራሴን ዶክመንት ላድርገው በሚል ነው because እኔ ሜንቶሮች ኖሮኝ አላደኩም እንደዚህ ቅርብ ሆነው ላይክ እንትን ማድረጋቸውና ብዙ ሰዎች ደግሞ እንደሌላቸው አስባለሁና ኮሚኒቲ እንስራ ኮሚኒቲው ስለማትሪክ እንዲሆን አልፈልግም ይቅርታ ማትሪክ እኔ ከማትሪክ ካለፍኩ 5 አመት አልፏል እና ማትሪክ ደግሞ የህይወታችሁ አንድ ቻፕተር ነው ያልፋል ከዛ ያለፈ ግን ለሌላው ነገር ትራንስሌት የሚያደርግ ነገር ላይ ግን ብትሰራ ደስ ይለኛልና ኮሜንት ሴክሽናችሁ ሰማትሪክ ከሆነ ሪስፖንድ አላደርግም ግን in general ትምህርት ላይ ከሆነ ከትምህርትም ደግሞ ባለፈ how do you improve በቃ እንደ ሰው እንዴት እንሻሻል እንደ ሰው እንዴት ኤሌቬት እናድርግ ካለንበት ሁኔታ እና እንደሱ አይነት ዲፐር የሆኑ ነገሮችን አድረስ እያደረግን በስቶሪ ቴሊንግ ብንሄድ ደስ ይለኛል እና ቪዲዮቹ obviously እነዚህ ነገሮች ቪው አያገኙም ግን I don't mind it ኮሚኒቲ ስትገነቡ at sacrifice ነው የሚመጣው አይደል sometimes ሁሉንም ሰው ለማድረስ ስትሞክሩ just shallow የሆነ ኮንቴንት መስራት ጀምራላችሁ I don't want to do that anymore I want to tell my story መጽሐፍ ነው የሚስበኝ መጽሐፍ ይስበኛል ዲፐር ኮንቨርሴሽኖች ደስ ይሉኛል እንደ ብዙ ሰው ዝም ብዬ መኖር ይከብደኛል እና ብዙ ጊዜ በሳድነስ or low emotions ምናምን በጣም ስትራግል አደርጋለሁ እና እነዚህ ነገሮችን ሼር ማድረግ የምፈልግበትና የምችልበትን ሁኔታ ነው እና ዲፐር የሆኑ ነገሮችን እናውራ ስለ ዲፕሬሽን እናውራ ስለ እንትን ፓሽን ፋሚሊ ሪስፖንሲቢሊቲን መውሰድ እንዴት እንደ ሰው ማደግ በቃ as a general የምናልፍባቸው ነገሮች ዶክመንት የምናደርግበት ወይ ደግሞ ኢንተራክት የምናደርግበት ኢንቫይሮንመንት ቢሆን ደስ ይለኛልና that's what I want this space to be so እንደዚህ አይነት ኮንተንት የሚመቻችሁ ከሆነ like don't like ምን አባቱ it's not like I need views just say hi and hopefully ደግሞ የሆነ ኮሚኒቲ ብገነባ ደስ ይለኛል አሁን I won't commit ብዙ አይነት ነገሮች አሉ በተለይ ቀስ እያልኩ ነው መገንባት የምፈልገው እነዚህ ነገሮች but Allah say hi to me እና መቼ እንዳወቃችሁ ይጻፉልኝ እና ልወቃችሁ እንተዋወቅ right in the comments እስከዚህ ከቆያችሁ you're a G until next time y'all ምንም ኤዲት የለውም ራሴን የማጠፋው ካሜራውን እንዲሳብ አድርጌው and yep bye